ሰዎች ግን እኔ በጣም የማይገባኝ ነገር ማለት ነው ሰው መብት እንዳለው አያውቁም። እስቲ የሚያውቁ ከሆነ ንገራቸው። ዳለቻ በአንተ በኩል የሚሰሙ ከሆነ ፊልም ይሰን ፋዱ ማለት ነው። ቢያነስ ለዚህ ኦሮሞ ነው እብል ልሙጡን ባንዲራ ከሆነ መመለስ አለበት። የአበበ ቢቂላ ነው። ኦሮሞ አስመልሶ መያዝ አለበት። ባንዲራው የኦሮሞ መሆን አለበት። ለምን ዓለም ላይ የኦሮሞ ልጅ አበበ ቢቂላ ይዞ እስኪሮጥ ማንም አያውቀውም። ባንዲራውን አሁን የወደቀ ባንዲራ ነው፣ ግን እንደ ራሳቸው እንደ ፋኖ የታገሉበት አስመስለው ኦሮሞን የሚጠሉ የአማራ ጽንፈኞች ይዞት እንደሄዱ አንፈልግም። መቀበል አለብን ብዬ ነው የማምነው። ወይን ባንዲራውን የመቀበል ከሱ ጎን ለጎን ደግሞ አለፍ ብሎ የኦነግ ባንዲራ ወይ ኦሮሚያ ባንዲራ ቢሆን የኦሮሚያም ካልሆነ የጨፌ ቢሆን ጥሩ ነው ብዬ አምናለሁ። ለምን ብዙ ኦሮሞዎች በዛ ባንዲራ መስዋዕት ስለሆኑ ያ ባንዲራ ደግሞ የማንም ውርጋት ወንበዴ ይዞት አይሱዙ እንዲዘርፍበት ሰዎቹ እንዲያፍንበት አንፈልግም። የኦነግ ባንዲራም የትግል ባንዲራ ነው። ቦታ መያዝ አለበት። የሆነ ቦታ ሊደረግበት ይገባል። በነገራችን ላይ ማለት ነው ጎን ለጎን የኦነግን ባንዲራ እና የኦነግን ስም እየተጠቀሙ የሚጠቀሙ ብዙ ሰዎች እንዳሉ ይገባኛል። የኦነግ ባንዲራ ማለት ነው በተለይ የኦነግ ባንዲራም አረንጓዴ፣ ቢጫ፣ ቀይ መሀሉ ላይ ምን አለበት? ዛፍ አለበት። ኦኬ ዛፍ አይባልም፣ ኦዳ ነው። ኦዳ አሁን እና ያንን ነገር ማለት ነው እየሰማሁ ነው። ተደወለበት ጥላቻ ተነስተው ማለት ነው የፈለጉትን ነገር ሊሉ ይችላሉ። ኦኬ አረንጓዴ አሁን ያለው የኦሮሚያ ባንዲራ ጥቁር፣ ቀይ፣ ነጩን ነው እንትን ማንለው እንጂ የኦነግን ባንዲራ ብትወስዱት አረንጓዴ፣ ቢጫ፣ ቀይ አለበት። ኦኬ አንተ ባለጌና አውጣ ከዚህ እንደዚህ አይነት ቃላት ተንቆሩ እስቲ ሚውት እያደረግልኝ አረንጓዴ ቢጫ ቀይነቱ አይደለም አረንጓዴ ቢጫ ቀይነቱ አይደለም፣ ትርጉሙ ነው። አሁን የኦነግ ባንዲራ ጋዲሰ ሁለት እኮ ቀባ ዳው ናደን ትርጉም አለው። ገብቷል። ሁሉም ባንዲራ ትርጉም አረንጓዴ ቢጫ ቀይነቱ አይደለም። እኔ የኦነግ ባንዲራ ቦታ መያዝ አለበት የምለው ልንገርህ ቆይ በግልጽ ነው። የኦሮሞን ህዝብ ያነቃው ኦነግ ይሄ የምታየው በጠቅላላ ማንኛውም ኦሮሞ ብልጽግና ሆነ ኦፒዲዮ ሆነ ካፋው ጫዋው ፋፋ ሆነ ተፈነግረው ኦነግ ነው በጠቅላላ። ለምን ኦነግ እንደመጣ ኦሮሚያን ተቃውሞ አስተዳደረ። ከዛ በኋላ ነው ሐሰን አሊ መጥቶ ያስተዳደረው በኦፒዲዮ ነው ራዲዮ ነበር ይዛን እያልኩ ያለውን ነገር የኦነግ ባንዲራ የነስባት ነጋ መቀለጃ ነው የለበት፣ የነ ደብረ ጽዮን መቀለጃ መሆን የለበት። ገብቷል። ካላበጥም ከበጃት ሆነ በቆይ ያው ኩኔገስ ወናበተት የኦሮሚያ ቢሮ ሆነ የምን ቢሮ ሆነ ዶማር ለኦሮሞ ነው። ከዘራፊ ከቦዝኔት መመለስ አለበት። ልሙጥ ባንዲራው አናት ላይ ያለው እና አበበ ቢቂላ ዓለም ላይ ያሳወቁት ባንዲራ ነው፣ መመለስ አለበት። ባለቤቱ ኦሮሞ ነው። ይሄን ነው ያልኩ ያለው። መጣው አንዴ ይላል። ጥሩ ልሙጡ ባንዲራ የኦሮሞ ነው፣ መመለስ አለበት። እኔ ልሙጡም ባንዲራ ስለማልጠላ ተመለሰም አልተመለሰም አይ ዶንት ሃቭ ኤኒ ፕሮብሌም። የምጠቀመው አረንጓዴ፣ ቢጫ፣ ቀይ ኮከብ ያለበትን እጠቀማለሁ። ከታች ሆስቱ ሁሌ ኢትዮጵያ ኢትዮጵያ እያልክ ትውላለህ ላልከኝ ሰውዬ ማለት ነው። አዎ ኢትዮጵያ ኢትዮጵያ እያልኩ ነው ሙሉ ሁሌ ማለት ነው። ኢትዮጵያ የምለው ምክንያት ስላለኝ ነው። እንዳንተ በሰፈር የታጠርኩ መንደርተኛ አይደለሁም። ምክንያቱም እኔ ኢትዮጵያዊ ነኝ። ኦኬ ይሄ እንትን ኦሮሞ ፈርስት፣ አማራ ፈርስት ምናምን የሚሉት እሱን ማለት የሚፈልጉ ሰዎች ይላሉ። አምናር ኦሮሞ ፈርስት አም ኢትዮጵያን ፈርስት ኦራይት። ኢትዮጵያ መጀመሪያ ብዬ አምናለሁ። ኦኬ ሀገር ሲኖር ነው በዛ ሀገር ውስጥ ማለት ነው የኔ ማንነት ተከብሮ የሚኖርልኝ። ዛሬ በሆነ ስብስብ ውስጥ ማለት ነው የሆነ ጥላቻ ላይ ቁጭ ብለ ለሰው እኔ በነገራችን ላይ ነገር ልንገራችሁ፣ ማይም ማንነት አይሰጠኝም። አንድ
ሁለተኛ መሀይም በሱ መንገድ እንዲሄድ አይመራኝም። ኦነስት ከሆንክ በራስ መንገድ ትሄዳለህ። አንተ አሁን ዳልቻ በራሱ መንገድ ነው አይደል የሚሄደው? በራሱ መንገድ ራሱ የሚመስለውን ይሄዳል። ሂዝ ራይት ለኔ በቃ በራሱ መንገድ ነው የሚሄደው። ይሄ ነገር እንደዚህ ነው ያለው። ለምን እንደዚህ ያልክ ብለህ ዳልቻ ልትቀጠቅጠው አችልም። ኦኬ እኔ በራሴ መንገድ ነው አይደል የሚሄደው። አንተ ስብስብና ቡድን ውስጥ ማለት ነው ሞተ አትከተኝም። ሞተ ሬሳ አይገባልህም። አንተ ስብስብ ውስጥ የት አውቃለሁ የት ታውቀኛለህ? አንዳንዶቻችሁ አላችሁ ለህዝብ የታገልን አድርጋችሁ ራሳችሁን የምትወስዱ ማለት ነው። እኔ ለህዝብ ታግዬ አላውቅም። እውነቱን ለመናገር ሀቁን ስናገር ማለት ነው ለሀገር ነው የምታገለው። ሀገር እንዲኖረኝ ነው፣ ሀገር እንዳይፈርስብኝ ነው የምታገለው። ኦኬ ለህዝብ ለራሱ ሲል ነው የሚታገለው። እያንዳንዱ ህዝብ ለራሱ ሲል ነው የሚታገለው። ከራሱ ውጭ ምንም ነገር ስለሆነ አለ የሚታገለው። ኦኬ አንድ አሁን ማወቅ ያለብን ነገር የሆነ ሰው ኦሮሞ ፈረስ ካለ ቪዛ ኦሮሞ ፈረስ ስቲል ኢትዮጵያዊ እንደሆነ ታውቃለህ። በደንብ እኔ አሁን የሆነ ሰው እኔ አማራ ነኝ ቅብጥር ሰው ነኝ ኢትዮጵያ አይደለሁም ቢለኝ ያው ኢትዮጵያ እንደሆነ አውቀዋለሁ። ይዘፋከን አማራ ወርቷል እዚህ ሀገሬ ልኝ የሀሳብ ልዩነት አለን። የምናምንበት ነገር የተለያየ ነው። የተለያየ ጎል አለን። የተለያየ ዓላማ አለን። እኔ አሁን ኦሮሞ ፈረስ የሚለው ቃል ለእኔ ትርጉሙ ብዙ አይነት። ኦሮሞ ፈረስ ለምን ኦሮሞ ወደ ኋላ ይገፋ ነበር። ዛሷ ዊብኬም ወደስ ኦሮሞ ፈረስ ነው ያኩ ይገባኛል። ፖለቲካሊ ያ ይገባ በቃ ኦሮሞ ፈረስ ቃሉን ልንሰርዘው አንችልም። በዛ ነው እነ ጀዋርም ቄሮን አነሳስቶ እሳት ያቀጣጠሉት። ሰው ክብር ይገባዋል። ስሙ አሞዌስ ኦሮሞ ፈረስ ኦሮሞ ፈረስ ስለ ኢትዮጵያዊ እንደሆንኩ ማወቅ አለብህ። አንድ የኦሮሞ ልጅ አሁን ዲሲ ላይ ኦነግ ባንዲራ ልብስ ለብሶ ሲሄድ ካየኸው ኢትዮጵያዊ ነው። በቃ ልክር ትችላለህ። ለምን ታደርጋለህ? በግድ ነው ሙጡን ልበስልኝ ኦነግን አትልበሰው ምናምን እንባባላለን። ግን አት ኤንድ ኦፍ ዘ ዴይ አትችልም። አትችልም። ያ ግን ልሙጥ ባንዲራ ይዘህ አዲስ አበባ ውስጥ እኔ ልሙጥ ባንዲራ አድርጌ አዲስ አበባ ውስጥ ዞር አንድም የተናገረኝ ሰው የለም። አንተ ኦሮሞ ነህ ማን ይናገራል? ማን አቀማቀም ሲንገሌ ካልክ ጥሎ ነው የሚሄድ አማ ወረ ቢራሚቲ ወረ ዲቃሎኒ ኩኑ ረክስኒ ዳለቻት